ግማሽ ዓሳ ግማሽ ገብሎ አስተኒ ወይም ግማሽ ገብሎ አስተኒ ግማሽ ወፍ የሆነ የለውጥ ቅርጽ ያለውን አካል አላገኙም። ጥንት በነበረ የምድር ሁኔታ ይፈጠራል የሚሉትን የፕሮቲን ነገር ማረጋገጥ ወይም አንድ የአሚኖ አሲድ ንጥረ ነገር እንኳን ፕሮቲን እንዲሰራ ማረጋገጥ አልቻሉም። የረቀቀና የተሟላ በሚሉት ላቦራቶሪዎች ውስጥም ቢሆን የዳርዊን ቲዮሪ ባዮሎጂ፣ ኬሚስትሪ፣ አስትሮኖሚ እና ሜታፊዚክስን ብቻ የሚመለከት ሐሳብ አይደለም። እንዲሁም በጣም በአጭር ጊዜ ውስጥ ለአዲስ ፖለቲካዊ አመለካከት መሰረትን ጥሏል እንጂ። ይህም አዲስ ተራማጅ ፖለቲካዊ አመለካከት ሶሻል ዳርዊኒዝም ተብሎ ነበር በአዲስ መልክ የተገለጸው። ብዙ የታሪክ አጥኚዎችም እንዳሉት ሶሻል ዳርዊኒዝም ለፋሺዝም፣ ኮሚኒዝም እና ዩጂኒክስ ርዕዮተ ዓለም መሰረት ሆኗል ሲሉ ሐሳባቸውን ይገልጻሉ። የዳርዊን ናቹራል ሴሌክሽን እና ሰርቫይቫል ኦፍ ዘ ፊተስት ወይም ብቁ የሆነ ይተርፋል የሚለው ሐሳቡ ማኦ፣ ስታሊን፣ ሌኒን፣ ትሮትስኪ፣ ማርክስ እና ፖልፖትን ጨምሮ ለብዙ የ20ኛው ክፍለ ዘመን የእብደት አስተሳሰብን ለተሞሉ ጅምላ ጭፍጨፋዎች ዋና መነሻ ሆኗል። ቻርልስ ዳርዊን ራሱ ዘ ዲሰንት ኦፍ ማን ወይም የሰው ልጅ መውረድ በሚለው መጽሐፉ ላይ እንዴት ጥቁሮችና የሀገሬው ተወላጆች በነጭ ዘር ምክንያት በሚፈጠረው የበታችነት በጊዜው በሰለጠኑ ዘሮች ይወገዳሉ ሲል አብራርቶ ያስቀመጠ በግልጽ ዘረኛ የሆነ ሰው ነበር። የፍሪማሶኖች መዝገብ እንዳስቀመጠው የቻርልስ ዳርዊን አያት ራስመስ ዳርዊን ፈላስፋ፣ ሳይንቲስት እና በ18ኛው ክፍለ ዘመን ስለ ዝግመተ ለውጥ ብዙ ሐሳቦችን ያስቀመጠ ሐኪም ነበር። በ1788 ዶክተር ዳርዊን ወደ ደርቢ ከመምጣቱ በፊት በስኮትላንድ በታዋቂው የካኖንጌት ስኬልዊንግ ቁጥር 2 ታይም የሜሞሪያል ሎጂ ማሱን ሆኖ ነበር። በፍራንስ ከጃኮቢን ማሱኖችና ከአደም ዋይስ ሀብት ኢሉሚናቲ ጋር የነበረውን የቀረበ ግንኙነት ጠብቆ ቆይቷል። ሁለቱ ልጆቹም ሰር ፍራንሲስ ዳርዊን እና ሪጂናልድ ዳርዊን በደርቢ ቴሪየን ሎጂ ቁጥር 253 ላይ ማሱኖች ሆነዋል። ቻርልስ ዳርዊን የሎጂው ስም ዝርዝር ላይ አይታይም፣ ነገር ግን አያቱን የሚወድ ሰው ይመስላል። የእሱ ልጅና የእሱ አሽቃባጭ የሆነው ቶማስ ሃክስሊ ማሱኖች ነበሩ። ቻርልስ ስለ ዝግመተ ለውጥ የአያቱን ሐሳቦች ያዳምጥ እንደነበርና በሐሳቦቹም ትልቅ ተጽዕኖ እንዳደረበት ጽፏል። ራስመስ በእንግሊዝ ውስጥ ለመጀመሪያ ጊዜ የዝግመተ ለውጥን ሐሳብ ያቀረበ ሰው ነው። የተከበረ ሰው ተብሎ ነበር የሚታወቀው፣ ነገር ግን በጣም ጨለማ የሆነ የግል ሕይወት ነበረው። እንዲሁም በትንሹ 2 ከትዳር ውጭ የወለዳቸው ልጆች ነበሩት። ቻርልስ ራሱ የመጀመሪያ የአጎቱን ልጅ አግብቶ በዝምደ ርቢ ምክንያት በተፈጠረ መወሳሰብ 3 ልጆቹ ሙተዋል። ማሱኖች ዳርዊኒዝም ግባችንን ያሳካልናል ብለው ማሰባቸው በብዙሃኑ ላይ ለተደረገው የስርጭት ዘመቻ ትልቅ ሚናን ተጫውቷል። የዳርዊን ቲዮሪ ልክ እንደታተመ ወዲያውኑ የሐሰት ትርክት የሚያናፍሱ በጎ ፈቃደኛ የሆኑ ግሩፖች ተፈጠሩለት። ከነዚህም ውስጥ በጣም ታዋቂ የነበረው የዳርዊን አሽቃባጭ ወይም ቡልዶግ የተባለው ቶማስ ሃክስሊ ነበር። የዳርዊኒዝም ታታሪ ተሟጋች ሃክስሊ ፈጣን ለሆነው ቅቡልነት ብቸኛው ምክንያት የሆነ ዋናው ተጠያቂ ሰው ነው። በሰኔ 30 1860 እንደ አውሮፓውያን አቆጣጠር ማለት ነው፣ በኦክስፎርድ ዩኒቨርሲቲ ሙዚየም ውስጥ በነበረው ክርክር ሃክስሊ ከኦክስፎርድ ጳጳስ ሳሙኤል ዊልበርፎርስ ጋር በመግባት የዓለምን ቀልብ ወደ ዝግመተ ለውጥ ቲዮሪ መሳብ ችሏል። ከተመሰረተው ግንኙነቶች ጋር ጨምሮ ሃክስሊ የዝግመተ ለውጥን ሐሳብ ለማሰራጨት የነበረው ትልቅ ትጋት በሚከተሉት እውነታዎች ምክንያት ለተጨማሪ ስኬት አብቅቶታል። ሃክስሊ የሮያል ሶሳይቲ አባል ነበር። ይህም የኢንግላንድ አንዱ በጣም የተከበረ ሳይንሳዊ ተቋም ነው እና የዚህ ተቋም ሌሎቹ አባላት ሁሉም በሚያስብል ሁኔታ ነባር ማሱኖች ናቸው። ሌሎቹ የሮያል ሶሳይቲ አባላት
ለዳርዊን ጉልህ ድጋፍ አድርገዋል። በአጭሩ ዳርዊን ብቻውን እየተወነ አልነበረም። የቲዎሪውን ንድፈ ሐሳብ ካዘጋጀበት ጊዜ ጀምሮ አስኳላቸው ከማሱኖች የተሰራ ከሆኑት ማህበራዊ ክፍሎችና ቡድኖች ድጋፍን ተቀብሏል። ዳርዊኒዝም ትልቁ የእምነት የለሽ ፍሪማሶኖች ማታለል መሆኑን የምናረጋግጥበት አንድ ጠቃሚ ምሳሌ በማሱኖች ስብሰባ ላይ የተካሄደው ውሳኔ ነው። በፓሪስ የሚዝሪየም ፍሪሚስናሪ 33ኛ ዲግሪ ጠቅላይ ምክር ቤት ዝግመተ ለውጥን እንደ ሳይንስ ማስተዋወቁን በገለጠበት ቃለ ጉባኤ ውስጥ እነርሱ ራሳቸው በቲዎሪው ላይ ተሳልቀው ሳለ ቃለ ጉባኤው ግን እንዲህ ይነበባል። The Scientific Theory of Evolution ወይም ሳይንሳዊው የዝግመተ ለውጥ ቲዎሪ። በጉዳዩ ላይ እውር እምነት ይዘን በሚዲያችን አማካኝነት ያለማቋረጥ እነዚህን ቲዎሪዎች እንለቃለን። ምሁሮቹ ምንም አይነት ሎጂካዊ ማረጋገጫ ሳይኖራቸው ሳይንስ ላይ ያሉትን መረጃዎች በሙሉ በማቅረብ ተጽዕኖ እየፈጠሩ በራሳቸው ዕውቀት ይኮፈሳሉ። የእኛ ልዩ ተወካዮች እኛ በምንፈልገው አቅጣጫ ትምህርት ለመስጠት ሲባል በተንኮል መራርጠው አንድ ላይ በማድረግ ያቀርባሉ። ለአፍታም ቢሆን እነዚህ መግለጫዎች ባዶ ቃላት ብቻ ናቸው ብላችሁ እንዳታስቡ። ለዳርዊኒዝም ስኬት ያመቻቸነውን ነገር በጥንቃቄ አስተውሉ። ከረጅም ጊዜ በፊት እምነት የለሹ ፍሪማሶናሪ በዩናይትድ ስቴትስ የሚዝሪያሙን ውሳኔ አንስቶት ነበር። የኒው ኤጅ ጋዜጣ በመጋቢት 1922 እትሙ እንዳስቀመጠው አምላክ የለሽ የፍሪማሶናዊነት መንግስት በዝግመተ ለውጥና በራሱ በሰው ልጅ እድገት እንደሚቋቋም ገልጿል። ልክ እንደሰማችሁት ለዝግመተ ለውጥ የተሰጠው ሐሰተኛ የሳይንሳዊነት ምስል በ33ኛ ዲግሪ እምነት የለሽ ማሶናዊ ሎጂ የቀረበ ማታለል ነው። ለራሳቸው እንኳን አስቂኝ ሆኖ ያገኙትን ይህን ትርክት ሳይንሳዊ ለማድረግ እምነት የለሾቹ ማሶኖች በቁጥጥራቸው ውስጥ ያሉ ሳይንቲስቶችንና ሚዲያዎችን በመጠቀም እንደሚያቀርቡት በግልጽ ያመኑበት ጉዳይ ነው። በቱርኩ ትልቅ ፍሪማሶናሪ ሎጂ የታተመው ዘሚማር ሲናን መጽሔት ዳርዊኒዝምን በመጠቀም እንዴት ሃይማኖትንና በፈጣሪ ማመንን ማስወገድ እንደሚቻል ተልዕኳቸውን በግልጽ ያብራራል። በአንዱ ጽሑፍ ላይ እንደተጠቀሰው ዛሬ ላይ በጣም በሰለጠኑትና ባላደጉት ሀገራት በሁለቱም ዘንድ ብቸኛው ትክክለኛ ሳይንሳዊ ቲዎሪ ሆኖ የቀረው ዳርዊኒዝም ነው። ቢሆንም ግን እስካሁን ቤተ አምልኮቹ ወይም ሃይማኖቶቹ አልፈረሱም። ግን እስካሁን የአዳምና ሔዋን ታሪክ በቅዱሳት መጻሕፍት ውስጥ ያለ ሃይማኖታዊ አስተምሮ ነው ተብሎ ይታሰባል። በሌላ አነጋገር የዘመኑ ማሶኖች ሰዎች የኳስ ቅርጽ ምድርንና ቢግ ባንግን እንዲያምኑ ከማድረግ በተጨማሪ ዋነኛ ዓላማቸው መጽሐፍ ቅዱሳዊ የሥነ ፍጥረት ታሪክ አጥፍተው በእነርሱ አምላክ የለሽ አፈ ታሪክ እውር ዕድል በሆነ ዝግመተ ለውጥ መተካት ነው። ልክ ኮፐርኒከስ ለተሽከርካሪው ዓለም ቲዎሪ ምንም አዲስ ወይም ሉላዊ ማስረጃ አቅርቦ መመገት እንዳልቻለው ሁሉ ዳርዊንም ዝግመተ ለውጥ የሚለውን ቲዎሪ ለማረጋገጥ ምንም አይነት መመሳከር የሚችል ሳይንሳዊ ማስረጃ ማቅረብ አልቻለም። ይኸው ዛሬም ከ150 ዓመታት በኋላ ወደ ማረጋገጫው የተጠጋ የለም። ነገር ግን ይህን እንዲያምን ትምህርት የተሰጠው አብዛኛው ሰፊው የህብረተሰብ ክፍል በሚሽከረከር ኳስ ላይ ተንጠልጥሎ የሚኖር የዝንጀሮ ሰው እንደሆነ አድርጎ አምኖ ተቀብሏል። የምዕራቡን ዓለም ሚዲያ በጥንቃቄ ከተመለከትነው ዝግመተ ለውጥን የሚመለከቱ ዜናዎች ሲደጋገሙ እናስተውላለን። እየመሩ ያሉ የሚዲያ ተቋማትና በጣም የታወቁና የተከበሩ ጋዜጦች በየጊዜው ይህንን ርዕሰ ጉዳይ ያነሳሉ። አቀራረባቸውንም ስንፈትሽ አንዱ ይህን ሲሰማ ለውይይት ምንም አይነት ቦታ ሳይኖረው ለካ ይሄ ቲዎሪ ፍጹም የተረጋገጠ እውነታ ነበር የሚል ስሜት እንዲያድርበት ያደርጋል። ተራ ሰዎች የዚህ አይነት ዜና በሚያነቡበት ወቅት እርግጥ እንደሆነው ማንኛውም የማትስ ሕጎች ሁሉ በተፈጥሯቸው ይህም ቲዎሪ እውነት ነው ማለት ነው ብለው ማሰብ ይጀምራሉ። የፊት ገጻቸው ላይ በትልቅ ጽሑፍ የታይም መጽሔት እንዳቀረበው በቅሬታ አካል ሰንሰለቱ ውስጥ ያለውን ክፍተት የሞላ አዲስ ቅሬታ አካል ተገኝቷል ወይም
ሳይንቲስቶች በዝግመተ ለውጥ የመጨረሻ ጉዳዮች ላይ ብርሃን ማፈንደቃቸውን ተፈጥሮ አመላክቷል በሚል ጽሑፍ ስለሚያቀርቡት ሰዎች በቀላሉ ይሸወዳሉ። ስለ ዝግመተ ለውጥ አንድም የተረጋገጠ ነገር ስለሌለ የመጨረሻው የዝግመተ ለውጥ ሰንሰለት የጎደለ ክፍል ግኝት ማለት ምንም ማለት አይደለም። በአጭሩ ሁለቱም ጸረ አምላካዊ የኃይል ማዕከሎች የሆኑት ሚዲያውና የትምህርት ስርዓቱ በህብረተሰቡ ላይ እየጫኑ ያሉትና ሙሉ በሙሉ እያስጠበቁ ያሉት የዝግመተ ለውጥ ሰዎችን እይታ ነው። ይህም ጫናቸው በጣም ውጤታማ ነበር። ምክንያቱም በጊዜ ሂደት ውስጥ ዝግመተ ለውጥን ሊወገድ የማይችል ሐሳብ አድርጎታል። ዝግመተ ለውጥን መቃወም ከመሰረታዊው እውነታዎችና ከሳይንስ ጋር መቃረን ሆኖ ታይቷል። በዚህ ቪዲዮ ውስጥ ያስተዋልናቸው መረጃዎች የዝግመተ ለውጥ ቲዮሪ ምንም ሳይንሳዊ መሰረት እንደሌለው አሳይተውናል። በተቃራኒው ግን የዝግመተ ለውጥ ሰዎች ከሳይንሳዊ እውነታ ጋር መቃረን ነው ይላሉ። በሌላ አነጋገር ዝግመተ ለውጥን እንዳይወድቅ የጠበቀው ኃይል ሳይንስ አይደለም። የዝግመተ ለውጥ ቲዮሪ የሚጠበቀው በተወሰኑ ሳይንቲስቶች ነው። ነገር ግን ከጀርባ ሌላ ተጽዕኖ የሚፈጥር ኃይል አለ። ይህም ሌላ ተጽዕኖ የቁሰኞች ፍልስፍና ነው። የቁሰኞች ፍልስፍና በዓለም ላይ አንዱና የቆየ እምነት ነው። እናም የቁሶችን መኖር መሰረታዊ መርህ አድርገው ያስባሉ። በዚህ እይታ መሰረት ቁሶች ሁልጊዜም ነበሩ እና የሚኖሩ ነገሮች ሁሉ በውስጣቸው ቁስን ይዘዋል የሚል ነው። ይህም በፈጣሪ ማመንን የሚያስተው ይሆናል። በእርግጥ ነው፣ ምክንያቱም ቁሶች ሁልጊዜም ከነበሩና የሚኖሩ ነገሮች ሁሉ በውስጣቸው ቁሶችን ከያዙ፣ ስለዚህ የፈጠረው የበላይ የሆነ ፈጣሪ ሊኖር አይችልም ማለታቸው ነው። የነገሩ እውነታ ግን ዝግመተ ለውጥ ከፈጣሪ ውጭ ሌላ መልስ ለሚፈልጉ ሰዎች የመጨረሻው ድምዳሜ ሆኖ ቆይቷል፣ በመሆንም ላይ ነው። ከቁሳዊው ዓለም አፈጣጠር ጀርባ የኃያል ፈጣሪን ህልውነት ስናስቀር ብቸኛው የሚቀረው መልስ ድንገት የመከሰት ነገር ነው። አንዴ የኃያል ፈጣሪን መኖር ካስቀረም በኋላ ሁሉም ነገር የግጥምጥሞሽ ሁኔታና ዕድል መሆን አለበት። ነገር ግን በምንም አይነት ትጋት ቢካድም እውነቱ ቁጭ እንዳለ ቀርቷል። አንተ የሆነ ፍንዳታ የፈጠረው አደጋ አይደለም። ድንገት የመከሰት ገጠመኝ ወይም ዕድል ውጤት አይደለም። አይኖችህ፣ እጆችህ፣ ስሜቶችህ፣ ሕይወትህና ንቃተ ህሊና ሁሉም እጅግ በጣም ኃያል የሆነው ፈጣሪ ንድፍ ውጤቶች ናቸው። ለ60 ዓመት የዝግመተ ለውጥ ደጋፊ የነበረው እምነት የለሹ ፈላስፋ ማልከም መግሪች በመጨረሻ ከመሞቱ በፊት እንዲህ ሲል አምኖ ነበር። የዝግመተ ለውጥ ቲዮሪ በተለይ የተለቀቀበት መጠን ወደፊት በታሪክ መጽሐፍት ላይ ታላቁ ቀልድ እንደሚባል እኔ ለራሴ አምኛለሁ። በጣም ፊልም የሚመስለውና አጠራጣሪው መላምት ለማመን የሚከብድ ቁጥር ያለው ተቀባይነትን ማግኘቱ ትውልዱ የሚደነቅበት ይሆናል። እነዚህ ፕሮፌሰሮች እንደሚሉት በመጀመሪያ የተወሰነ ቁጥር ያላቸው ቀላል የኬሚካል ውህዶች ወደ አንድ መጥተው ፕሮቲንን ሰሩ ነው። ይህም በዘፍቃድ የተበተኑ ቃላት አንድ ላይ ተሰባስበው ግጥምን ሰሩ ከሚለው የማይቻል ነገር በላይ የሆነ ጉዳይ ነው። ሌሎች ገጠመኞች ደግሞ ለሌሎች ፕሮቲኖች መከሰት ምክንያት ሆኑ። እነዚህም ደግሞ በተደራጀ መልኩ በዕድል ተሰባስበው ፕሮቲንን ብቻ አይደለም፣ ዲኤንኤ፣ አርኤንኤ፣ ኤንዛይሞችን፣ ሆርሞኖችንና የህዋስ አካላትን ሁሉም በህዋስ ውስጥ በጣም ውስብስብ መዋቅር ያላቸው ሲሆን ግን በገጠመኝ ተሰብስበው ወደ አንድ መጡ። የቢሊዮኖች ገጠመኝ ውጤት የመጀመሪያውን ህዋስ ወደ መኖር አመጣው የሚል ነው። በእነዚህ ሰዎች ፊት የተጠረበ የድንጋይ ወይም የእንጨት ጣዖት ብናስቀምጥና ይህንን ጣዖት እዩት፣ ይህንን ክላስና በውስጡ ያሉትን ነገር ሁሉ ፈጠረ ብንል ይሄ ፍጹም መጃጃል ነው በማለት ለማመን አሻፈረኝ ይሉ ነበር። ይህ ቢሆንም ግን ዕድል በመባል የሚታወቀው በድን ሂደት ቀስ በቀስ ዓለሙንና በውስጡ ያሉትን ቢሊዮኖች የሚሆኑትን ድንቅ ሕይወቶች ወደ መኖር አምጥቷል ብለው ከንቱ ነገርን እየተናገሩ ታላቁ ሳይንሳዊ ማብራሪያ እንዲሆን ይፈልጋሉ። በአጭሩ እነዚህ ሰዎች ዕድልን በተመለከተ ልክ እንደ ፈጣሪ
ሁሉንም በአጽናፈ ዓለም ውስጥ ያለውን ሚዛን ለመጠበቅ እና የሚኖሩ አካላትን ለመፍጠር ብልህ፣ ንቁ እና ኃይለኛ አድርገው ያስባሉ። የዝንጀሮ ሰው የሚባል ነገር አልነበረም። በዳርዊኒዝም ታሪክ ውስጥ አንዱ የመጀመሪያ ማጭበርበር ሪካፕቹሌሽን ቲዮሪ በመባል የሚታወቀው የማይካደው የዝግመተ ለውጥ ማረጋገጫ ተብሎ የተበሰረው ጉዳይ በ19ኛው ክፍለ ዘመን ዘረኛ የዩጂኒክስ ሰው የሆነው ፕሮፌሰር እርነስት ሃክል ያቀረበውና ያስፋፋው ሐሳብ ነበር። በወቅቱ የቻርልስ ዳርዊንና የቶማስ ቡልዶግ ሃክስሊ ጓደኛ የነበረው ሃክል የሰውና የእንስሳት ጽንስ በማህፀን ውስጥ በሚያድጉበት ጊዜ ሙሉ የዝግመተ ለውጣዊ ሂደትን በጥቃቅን ምስሎች ያሳያሉ ሲል አቅርቦ በመጀመሪያ የአሳን ገጽታ፣ ከዛ የገበሉ አስተኒን እና በመጨረሻ የአጥቢ እንስሳትን ወይም የሰውን ቅርጽ ያሳያሉ ብሏል። ይህ ጉዳይ ከሳይንሳዊ ጽሑፎች ውስጥ ከተወገደ ረጅም ጊዜ ሆኖታል። ነገር ግን ብዙ ሰዎችና ብዙ ታዋቂ ምንጮች እስካሁን ባለማወቅ የሃክልን ሐሰተኛ ሥራ ያምናሉ፣ ይጠቅሳሉ። በቅርቡ በ1990ዎቹ ውስጥም በርከት ያሉ ታዋቂ ጋዜጦችና የትምህርት ቤት መጽሐፎች ጉዳዩ ከተጋለጠ አንድ ክፍለ ዘመን ከሆነው በኋላም የሃክልን ሐሰተኛ ምስሎችና የሪካፕቹሌሽን ቲዮሪ እንደ ሳይንሳዊ እውነታ እያተሙ ሲያቀርቡት ነበር። ይህ ቲዮሪ ሙሉ በሙሉ ሐሰተኛ ነው ተብሎ ከተረጋገጠ በኋላ በመጀመሪያው የጽንስ ደረጃ ላይ የታየው ስንጥብ ወይም የአሳ መተንፈሻ ተብሎ የነበረው በእርግጥም መካከለኛው የጆሮ ቦይ ፓራታይሮይድና ታይመስ መሆኑ ታውቋል። የጽንሱ ክፍል የሆነው የአስኳሎች ማዘጋጃ ኪስ ጋር የተያያዘው ሲታይ የሕፃኑ ደም የሚመረትበት ኪስ ሆኖ ተገኝቷል። በሃክልና በተከታዮቹ እንደ ጅራት ሲገለጽ የነበረው ክፍል ደግሞ በእውነታው የጀርባ አጥንቱ ነበር። እግሮች ከመውጣታቸው በፊት ቅርጽ ስለሚይዝ ብቻ ጅራት መስሏል። የሪካፕቹሌሽን የሚገርመው አሰራር አጭበርባሪው ራሱ እርነስት ሃክል የሚፈልገውን ቲዮሪ ለመደገፍ ሲል የራሱን ስዕል ሐሰተኛ መልክ ማስያዙ ነው። ሃክል የሰውና የእንስሳት ጽንስ እርስ በርሱ የሚመሳሰል ነገር እንዳለው ለማሳየት ሐሰተኛ መረጃን አዘጋጅቷል። ሲያዝም ብቸኛው የሰጠው መልስ ሌሎች የዝግመተ ለውጥ ሰዎችም ተመሳሳይ ነገርን አቅርበዋል የሚል ነበር። ሃክል በጂና ዩኒቨርሲቲ ፍርድ ቤት በ5 ፕሮፌሰሮች አማካኝነት በማጭበርበር ወንጀል ተከሶ ብዙዎቹ የሱ ስዕሎች ሐሰተኛ እንደነበሩ አምኗል። ይህንንም ያደረገው መረጃዎች በሳሱበት የጎደለ ክፍል ለመሙላት በማሰብ ብቻ ነበር። በመቶዎች የሚሆኑት በወቅቱ የነበሩት የሱ ሰዎች በተመሳሳይ ወንጀል ተቀጥተዋል። በፍርድ ሂደቱ ወቅት እንደተናገረው ስለ ሐሰተኛነቱ ከዚህ ሐሰት መረጃ ኑዛዜ በኋላ በመቶዎች ከሚቆጠሩ ወንጀለኛ ተከታዮቼ ውስጥ ብዙዎቹ በጣም የታመኑ ተመልካቾቼና በጣም የተከበሩ ባለጅስቶች ሲሆኑ በፍርድ ቤት የተከሳሽ መቆሚያ ላይ ሆኜ ወደ ጎንና ወደ ጎን ባይም መጽናኛ የሚሆነኝ ሰው ባለመኖሩ ራሴን የተወገዝኩና የተደመሰስኩ ሰው እንደሆንኩ አድርጌ እንዳስብ እገደዳለሁ። ጥሩ በሚባሉት የባዮሎጂ መጻሕፍት ተንታኝ ጽሑፎችና መጽሔቶች ላይ ያሉ በጣም ብዛት ያላቸው አብዛኛዎቹ ምስሎች ወይም ዲያግራምስ ሁሉም በተመሳሳይ መንገድ የሐሰተኛ መረጃ ወንጀል ሊጠየቁ ይገባል። ምን አይነት የሚገርም አባባል ነው! ሃክል የራሱን ሐሰተኛ መረጃዎች ብቻ አልተናዘዘም። ጥሩ በተባሉ የባዮሎጂ መጻሕፍት ተንታኝ ጽሑፎችና መጽሔቶችም ላይ ተመሳሳይ ሐሰተኛ ግኝቶችን የሚያስተምሩ በመቶዎች የሚቆጠሩ ሳይንስ መሰል ውሸቶች እንዳሉ አምኗል። ከነዚህም ውስጥ የተወሰኑትን በዚህ ቪዲዮ ውስጥ የምናየው ይሆናል። በእውነታው ቁርጥ ያለ መመሳሰል ሳይኖር ሃክል የሰውን ልጅ ጽንስ የሚያሳይ ምስልን በቀላሉ ቅጂ እያደረገ በማውጣት እያንዳንዳቸው አንድ አይነት መስመርን ይዘው የሚታዩ የተለያዩ እንስሳት ጽንስ ምስል ነው እያለ ያቀርብ ነበር። ሪካፕቹሌሽን የሚለው ሐሳቡን ክፍተት እንዲሞላለት ምስሎቹን የቀዳው ሆን ብሎ እያወቀ ነበር። ስለ ስነ ጽንስ ያለው ዕውቀት የግል አመለካከት ብቻ የነበረው ሃክል
የእሱን ቲዎሪ እንዲደግፍ ሲል ጽንስን የሚያሳዩ ምስሎቹን ብቻ አይደለም ያስተካከለው። ተመሳሳይነታቸውን ለማሳየት አንዱን የጽንስ ገበታ 3 ጊዜ አባዝቶ በማቅረብ አንዱ የሰው፣ ሁለተኛው የውሻ እና ሶስተኛው ደግሞ የጥንቸል ሲል ስያሜ ሰጥቷቸዋል። ይህ ከሳይንሳዊ ማጭበርበር በጣም የከፉ ጉዳዮች አንዱ ነው። አንዱ ትልቅ ሳይንቲስት ነው ብሎ የሚያስበው ሆን ብሎ የሚያሳስት ሰው መሆኑን ማወቅ የሚያስደነግጥ ነው። ሃክል ያደረገው ነገር ቢኖር የሰውን ጽንስ የሚያሳይ ምስል ቅጂ በማዘጋጀት እንሽላሊት፣ አሳማና ሁሉም ሌሎች እንስሳቶች በተመሳሳይ የእድገት ደረጃ ወቅት አንድ አይነት ናቸው ብሎ ለማስመሰል ሞክሯል። ዳሩ ግን አይመሳሰሉም፣ ሐሰት ነው። ላለፉት 150 ዓመታት የዝግመተ ለውጥ ሳይንቲስቶች የዘመኑ ሰው ከጥንት ዝንጀሮዎች ሲወርድ የመጣ ነው የሚለውን ሕዝብ እንዲያምንላቸው ለማድረግ በትጋት ሲሰሩና የሐሰት ትርክትን ሲያስፋፉ ኑረዋል። ለዝግመተ ለውጥ ቲዎሪ የመጨረሻው ከባድ ንድፈ ሐሳባዊ ዝላይ የሆነው ከዝንጀሮ ወደ ሰው የተቀየረበት የሚሊዮን ዓመት ለውጥ የተባለው ነው። ፍጹም የማይቻለው ለውጥ ልክ እንደ ሁለት እግራማነት፣ ቀጥ ያለ የጀርባ አጥንት እና ውስብስብ የሆነው የቋንቋ ክህሎት የመሳሰሉት ብቃቶች ገና መጀመሪያ ቲዎሪው ከቀረበበት ጊዜ ጀምሮ ክርክር የተነሳበት ጉዳይ ነው። ግን እንዲህ አይነት መሰናክሎች አልሞት ባይ ተጋዳይ የሆኑትን የዝግመተ ለውጥ ሰዎች ሌላ ሊታመንላቸው የሚችል ለውጥ ላይ ያለ የዝንጀሮ ሰው ዘርን ከመፍጠር አላስቆማቸውም።